ሰላም የተወደዳችሁ እንዴት ናችሁ? እግዚአብሔር ይመስገን። ዛሬም እግዚአብሔርን ቃል ይዤላችሁ መጥቻለሁ። ዛሬ የምናነበው መዝሙረኛው ዳዊት ምዕራፍ 128 ከቁጥር 1። ምዕራፉ በጣም አጭር ስለሆነች ሙሉ ምዕራፍ ነው የምናነበው፣ እስከ ቁጥር 6 ድረስ ነው ያለችው። ስለዚህ ጨርሰን እንመለከታለን። የጻድቃን በረከት ይላል ርዕሱ ላይ እንደምትመለከቱት፣ አዲስ መደበኛ ስለሆነ የጻድቃን በረከት። ጻድቃን እነማን ናቸው? ጻድቃን እግዚአብሔርን የሚፈሩት፣ እግዚአብሔር ደግሞ በልጁ በኢየሱስ ክርስቶስ ወደ መንግስቱ የጋበዛቸው፣ በደሙ ታጥቦ የነጹት ናቸው። እነዚህ ናቸው ጻድቃን። በአሁኑ ሰዓት ደግሞ ልጁ ኢየሱስ ክርስቶስን በመምሰል እየኖሩ ያሉት፣ በብዙ መከራ ውስጥ እያለፉ ግን በራሳቸው ማስተዋል የማይደገፉት፣ እግዚአብሔርን በመምሰል የሚጓዙት፣ ትእዛዙን ለመጠበቅ እንዲሁም ደግሞ በማይመች ሁኔታ ውስጥ ዋጋ የሚከፍሉት እነዚህ ጻድቃን ይባላሉ። እግዚአብሔር ደግሞ ለነዚህ የሚሰጣቸውን በረከት፣ ለነሱ ያዘጋጃቸውን በረከት መጽሐፍ ቅዱስ ከብዙ ጥቂቱን ይጠራልናል። ወዳጆቼ ይህንን ቃል አብረን እናነብ። እግዚአብሔርን የሚፈሩ ሁሉ በመንገዱም የሚሄዱ የተባረኩ ናቸው። የድካምን ፍሬ ትበላለህ፣ ትባረካለህ፣ ይሳካልሃልም። ምስትህ በቤት እንደሚያፈራ ወይን ናት። ወንዶች ልጆች በማዕድህ ዙሪያ እንደ ወይራ ተክል ናቸው። እነሆ እግዚአብሔርን የሚፈራ ሰው እንዲህ ይባረካል። እግዚአብሔር ከጽዮን ይባርክ፣ በሕይወትህ ዘመን ሁሉ የኢየሩሳሌምን ብልጥግና ያሳይህ። የልጅ ልጅ ለማየት ያብቃ። በእስራኤል ላይ ሰላም ይውረድ። አሜን። ተባረኩ።